ቃል ምስ ወኪል ብሔረ አምሐራ አቶ አንዳርጋቸው ጽጌ። በቅድሚያ በዚህ ትልቅ የሰላም የህዝብ መነሳሳት ላይ ተመስርቶ የተጀመረ ጽንዶ የሚባል ለሰላም እንቅስቃሴ ሐሳብ ለመደገፍና ሐሳቡም በስፋት በኢትዮጵያ ውስጥና ከዛም በአፍሪካ ቀንድ እንዲሰራጭ ለማገዝ ተጋብዤ በመምጣቴ ከፍተኛ ክብርና ኩራት ይሰማኛል። የመጣሁት ስለ ጽንዶ ለመግለጽ ስለሆነ ነገር ግን ከጽንዶ መግለጫ በፊት ስለ ሱዳን በጣም አጭር ቃል መናገር እፈልጋለሁ። በአማርኛ የምናገርበት ዋናው ምክንያት የጽንዶን ዓላማ አማርኛ ተናጋሪ የሆነው ሰፊው የኢትዮጵያ ሕዝብ አማራው በዋነኛነት ሌሎች ደግሞ አማርኛ የሚናገሩ እንዲገባቸው እንዲረዱት እና የጽንዶ ዓላማ ተከታዮች ተርጓሚዎች ሰሪዎች እንዲሆኑ ለማድረግ በማሰብ ነው። ከዛ በፊት ግን ሱዳንን በተመለከተ አንድ ቃል መናገር እፈልጋለሁ። የዛሬ 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃርወራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበርኩ። ሱዳን በዛ ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለ ምንም ማጉረምረም ታስተናግድ ነበር። የሱዳን ሕዝብ ደግነት የማያቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ የሱዳን ሕዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ሕዝብ የሚሰማውን ሐዘን በዚህ ሕዝብ ስም ልገልጽላችሁ ፈልጋለሁ። አሁን በአማርኛ ስለ ጽንዶ በጣም አጭር ነገር ነው የምናገረው። ጽንዶ በአማርኛ ጥማድ ማለት ነው። በአንድ በሬ ማረስ አይቻልም ከሚል ሐሳብ የትግራይ ቦርደር ላይ ያሉ የትግራይና የኤርትራ ማህበረሰቦች በአንድ እጅ ማጨብጨብ እንደማይቻል በአንድ በሬ ማረስ እንደማይቻል ሰላም ማምጣት የምንችለው ተጣምደን ነው። እንደ ሁለት በሬ እንደ ሁለት እጆች ሆነን ነው። ይሄንን ሰላም የምናመጣው የፖለቲካ መሪዎችን ፈቃድ ጠይቀን የወታደራዊ መሪዎችን ፈቃድ ጠይቀን ሳይሆን እኛ ህዝብ ሰላም የጠማን ህዝቦች እርስ በርስ ተገናኝተን ተነጋግረን ሰላማችን ከሁሉም ነገር እንደሚበልጥ ለሁሉም ማሳየተን የምንጀምረው ነው ብለው በጋራ የጀመሩት ነገር ነው። አማርኛ ተናጋሪ የሆነው ማህበረሰብ ማወቅ ያለበት ጽንዶ ሲባል በሌላው ማህበረሰብ ላይ የተዶለተ ነገር አድርጎ የብልጽግና መንግስት ሊያቀርበው የሚሞክረው ነገር ፍጹም ሐሰት የሆነና ይህ ጉዳይ የፖለቲከኞች የጦር መሪዎች ሳይሆን የህዝብ ለህዝብ ግንኙነት ለዘለቄታ ሰላም ለዘለቄታ ደህንነት በጋራ ለመልማት ህዝብ ቆርጦ ዘላቂ ሰላም መረጋጋትና ልማት ለማምጣት የወሰደው አቅጣጫ ነው። ይሄ ትልቅ እርምጃ ነው። ይሄንን አራያነት የተሞላው የትግራይና የኤርትራ ማህበረሰብ እንደ ህዝብ የጀመረውን ነገር ወደ መላው ኢትዮጵያ ማዞር፣ ወደ ሱዳን ማዞር፣ ወደ ሶማሊያ ማዞር፣ ወደ ኤርትራ ሁሉም አካባቢዎች በውስጥ ችግራቸውን በጽንዶ መፍታት የሚችሉበት ከዛ አልፈው ሀገር ለሀገር ያላቸውን ችግር በጽንዶ የሚፈቱበት ምስራቅ አፍሪካ በጽንዶ አይነት የህዝብ ፍላጎት የተቀረጸ የሰላም የመረጋጋት የደህንነትና የብልጽግና ቀጠና ሆኖ ማንም የውጭ ጉልበተኛ ብርና ገንዘብ ያለው ጉልበት ያለው እየመጣ እንደፈለገ የማይፈነጭበትን አካባቢ ለማድረግ ትልቅ ራዕይ ስለሆነ የኢትዮጵያ ህዝብ የአማራ ህዝብም ይሄን የጽንዶ ሐሳብ ተቀብሎ በየቦታው ከሁሉም ወገኖቹ አማራ ህዝብ ከትግራይ ጋራ፣ አማራ ህዝብ ከኦሮሞ ጋራ፣ አማራ ህዝብ ከአፋር ጋራ፣ የትግራይ ህዝብ ከአፋር ጋራ ከዛ አልፎ መላውን ኢትዮጵያ አስተሳስሮ ኢትዮጵያን ከኤርትራ ከሱዳን ከሌሎችም ሀገሮች ጋራ በጽንዶ አድርጎ ሰላምና እርጋታ ያለበትን ሀብታም ቀጠና ፈጥረን እኛ ልጆች ሳይሆኑ
ባህር ያቋረጡ ፈረንጅ ሀገር የሚሄዱት ፈረንጆች ቪዛ ለምነው ወደኛ የሚመጡበትን ሁኔታ ለመፍጠር የሚያስችል ነገር የሚያመጣ ስለሆነ ሁሉም ሊደግፈው ይገባል ባይ ነኝ። በመጨረሻ ሱዳን ዛሬ ካለችበት አስከፊ የሆነ ግጭት ወጥታ ይህ ደግ ህዝቧ ከዚህ ችግር ተገላግሎ ጠንካራ ሰላም የሰፈነባት የበለጸገች ሱዳን እንደምናይና መላው የኢትዮጵያ ህዝብ ያ ቀን እስኪመጣ ድረስ ከሱዳን ህዝብ ጎን የሚቆም መሆኑን በእርግጠኝነት መናገር ፈልጋለሁ። አመሰግናለሁ።